ሰላም ሰላም ውድ የፖፖ ላይቭ ቤተሰቦች፣ ዛሬ እንግዲህ እኔም አዲስ ጀማሪ በቅርቡ ነው ፖፖ አቁሜ ነበረ። አሁን በቅርብ ነው ወደ ፖፖ ላይቭ የተመለስኩትና አንድ የተወሰነች ነገር ሼር ላርጋችሁ ብዬ ነው። ፖፖ ላይቭ ያው እንደሚታወቀው እስካሁን ድረስ ካሉት ፕላትፎርሞች በጣም ጥሩ እየከፈለ ያለ ፕላትፎርም ቢኖር ይሄ ነው እና በተቻላችሁ መጠን እዚህ ላይ ብትሰሩ ላለው እና ዛሬ የምነግራችሁ ነገር እንዴት ላይቭ መግባት እንደምትችሉ ነው። በመጀመሪያ ሴቶች በጀመራችሁት ቀን መግባት ትችላላችሁ። ወንዶች ግን ላይቭ ለመግባት ሌቭል 3 ድረስ መስራት ይጠበቅባቸዋል ማለት ነው። ስለዛ በመጀመሪያው እንደሚታየው ፊት ለፊት እዚህ ጋር የሚወጡ ነገሮች አሉ። ዛሬ ከነኚህ ውስጥ የምናየው እንዴት ላይቭ እንደምንገባ ነው። እንደነገርኳችሁ ላይቭ ለመግባት እዚች ጋር በስክሪኑ ላይ እንደምታዩት ላይቭ የምትለዋ እቺ ያለች ልክ እሷን ስንነካት ዳይሬክት ወደ ላይቭ ይወስደናል። ወንዶች ከሆን ሌቭል 3 መድረስ አለብን። ሴቶች ከሆን ግን በመጀመሪያውም ሊሰጠን ይችላል ማለት ነው። ስለዚህ ወደዛ ከመግባታችን በፊት መጀመሪያ ክሪኤት እንዳደረግን የምናደርገው ነገር ምንድነው? እዚች ጋር ከላይ የሚያስመርጠን ነገር አለ። ቻቲንግ፣ ሲንጊንግ እንደ ዳንሲንግ ምናምን የሚሉ ብዙ ነገሮች አሉ። ከነዛ ውስጥ አንዱን መርጠን እንነካለን። ፎር ኤግዛምፕል እኔ ቻቲንግ የምትለዋን ነው መርጬ ያለሁት። ስለዛ ጎ ላይቭ ለዋል ነው ማለት ነው። እዚች ጋር ጎ ላይቭ ስለው አሁን ቀጥታ ወደ